ቆይ ሰላም እንዴት ናችሁ? ደህና ናችሁ? ይህንን ቪዲዮ ቆም ብላችሁ ይዩት እስኪ። አትገቢም ወደ አገርሽ? ለምን አትገቢም ወደ አገርሽ የምትሉኝ ሰዎች ማለት ነው። ሁሌም መግባት አቅቶኝ አይደለም፣ ግን እየሞከርኩ ነው። መግባት አቅቶኝ አይደለም፣ 24 ሰዓት እየሰራ እየሞከርኩ ነው። ግን አልበልኝም። እየሞከርኩ ነው። የሀገሬን ንፋስ ለማየት እየሞከርኩ ነው። ንፋስ ራሱ ማግኘት ለኔ ትልቅ ነገር ነው። እሱን ራሱ ለመውለድ እየሞከርኩ ነው። እናቴን ለማስደሰት እየሞከርኩ ነው። ታስጨንቁኝ እንደ ጓደኞቼ አግብቼ ልጅ ማየት እየሞከርኩ ነው። ወድጄ አይደለም የሰው ሀገር ወደን አይደለም የሰው ሀገር። ግን አንደኛ እዛው ናችሁ አትገቢም። ለምን አትገቢም ለምን የምትሉት ግን እየሞከርን ነው። ይህ ብቻ ሳይሆን ሁሉም እየሞከረ ነው። እንደኔ እየሞከሩ ነው። እንደኔ የሚሰሩ ሁሉም የመዳም ቀሞች እየሞከሩ ነው። የሰው እጅ አለማየት እየሞከርን ነው። እየሞከርን ነው ከአቅም በላይ። ይሄንን ሁሉ ሰዓት እየሰራን እየሞከርን ነው። እንደ ሰው ሁሉ ነገር እየተመኘን፣ ልብስ እየተመኘን፣ ሁሉ ነገር መሳቅ ማቀፍን እየተመኘን እየሆንን ነው። ለምን እየሞከርን ነው ለነገ ህይወታችን። ግን አልሆነም። ወካችሁ እንደዚህ አትበሉኝ። እየሞከርኩ ነው በቃ። እናታችን ለማስደሰት፣ ቤተሰብም ለማስደሰት፣ ራሳችን የሆነ ነገር ይሆንልናል፣ ይሄ ይሆንልናል የምሩም ችግር መስማት ዳሩ ተሳልችቶኛል። ግን መሞከር አላቆምንም። አልተኛንም እኮ ብዙ እንቅልፍ እኮ የለንም። አንተኛም እኮ እየሞከርኩ ነው። በጣም ሳልችቶኛል። ሞከራችሁ ሲያቃታችሁ ምንድን ነው የምታረጉት? እስኪ እንደኔ ሞከራ አለ? እውነት አይሆን ነገር እናቴ ናፍቃኝ፣ ጓደኞቼ ናፍቁኝ፣ ጎረቤት፣ አገር በቃ ኢትዮጵያ ራሱ አየሩ ራሱ ናፍቆኝ ተንቺ የፈለኩት በቃ ራሴን ለማዘዝ የፈለኩት ሰዓት ተነስቼ ይሄንን ሰዓት እኮ ይሄንን አረጋለሁ፣ ይሄንን ሰዓት እኮ ይሄንን አረጋለሁ ማለት ራሱ አማረኝ። ሰው የሚለኝ በጣም ግን እንደኛ እየሞከረ የለም። እየሞከርን ነው። እባካችሁ ግን እንደዚህ አትበሉ። ልክ እንደዚህ ከምትሉት ሞክራችሁ ብታዩ አሪፍ ነው። ስትሞክሩ የሰው ይመም ይገባችኋል እንጂ ማንም ወዶ አይደለም። እባካችሁ እንደዚህ አትበሉኝ። እየሞከርኩ ነው። ያሞከርኩት ነገር የለም። እንደኔ ቤተሰብ ናፈቀ፣ ገሩን ናፈቀ፣ አየሩን ናፈቀ፣ ሁሉ ነገሩን ናፈቀ፣ ጓደኞቹ፣ የአገሬን ንፋስ ናፈቀ። ለመግባት ያሞከርኩት ነገር የለም። ግን ኑሮ አይሞላም። ሰው ራሱ ለሰው ይጨነቃል። ለምን አታገባም? ለምን ኑሮዋን አትኖርም? ለምን አትገቢም? ለምን ሁሉ ነገር እዛ ሆነሽ ታሳልፋለሽ? ግን እየሞከርኩ ነው። ያልሞከርኩት ነገር የለም። እንደኛ መሞከር ሰው ነው። ሳንተኛ የፈለግነው ሰዓት ሳንተኛ
የፈለግነው ሳትነሺ ሁላችንም እንደዛ እየሰራን ነው፣ እየሞከርን ነው። ግን ተውት። ምን ሞክራችሁ ነው ግን እንደዚህ ደልቷችሁ እንደዚህ ሰው ላይ የምትፈርዱት? በጣም የሚከፋኝ ሰው እንደዚህ ስለኛለኝ ችግር መስማት። ማንም አገሩን ያልናፈቀ የለም። እኔ ምን አለበት እናቴን ራሱ እንዴት እኔ እንጃ አላውቅም። ግራ እኔ እንጃ አላውቅም። ውሽ ያሞከስኩት ነው። የባካችሁ ግን ማለት ነው እንደዚህ አትበሉ። እውነት እኔ ራሴን ለመቀየር ሰው ላይ በቃ የሰውን እጅ ለማያት የሆነ ነገር ይኖረኛል ብዬ ብዙ ነገር እያሰብኩ ግን ደግሞ ስደውላችሁ ምናምን ቆይ አትገቢም አንቺ ምናምን የምትሉ ማለት ነው። ያልሞከርነው ነገር የለም እውነት ለመናገር የማዳም ቅመሞች እውነት እንደኔ የቤተሰብ ናፈቀ የለም። ለእውነት እኔ ቢሆንልኝ እናቱ ሙከሬ ራሱ ቢሆንልኝ ሙከሬ ያቃተኝ ሙከሬ ቢሆን ያንቺን ቀን እየጠበቅኩ ነው። ወዴ ሰክተልኝ ንፋስ ሰው ንፋስን ይናፍቃል እና የሀገሬን ንፋስ ምን ይናፍቀኝ ነኝ እውነት ለመናገር ማለት ነው። እና ይሄን ቪዲዮ ሼር አድርጉልኝ፣ ኮምፕሊት አድርጉልኝ፣ ደግሞ ሰብስክራይብ አድርጉልኝ። እስኪ አበረታቱኝ። እውነት አንዳንዴ ስታስቡ ሁሉ ነገር እየሰራችሁ እየሞከራችሁ ሳይሳካ ወይ ደግሞ ሲቀር በጣም ይደፍራል። ቁጭ ብለሽ ብትወይ ያው ቁጭ ብዬ ነው ትያለሽ። ግን ይሄንን ያህል ሰዓት እየሰራሽ ምናምን በዛ ላይ ደግሞ ሰው እንትን ብሎሽ እንደዚህ ስልሽ በጣም ደብርሻል። ታውቂያለሽ? በጣም እኔ እንጃ አላውቅም። እና እንደዛ ነውና እኔ እንግዲህ እዚህ ከመጣው ጀምሬ ያልሞከርኩትም ነገር የለም። በቃ እውነት ግን ሰው ደግሞ እንደዚህ ስልሽ በጣም ነው እንትን የምልሽ። አይዞሽ በርሲ ምናምን ብሎሽ ነው ግቢ የምልሽ። ግን አገቢም እንደ ምን ታደርጊያለሽ ምናምን ስልሽ በጣም ነው የምደብረው። እውነት ወደ ውስጥ እያለቀስ ነው የምኖረው። እኔ ብዙ አብዛኛው ጊዜ ነው ወደ ውስጥ እያለቀስኩ የዶግ እምባዬን ወደ ውስጥ እንትን እያልኩ እያለቀስኩ የኖርኩ ሰው ነኝ። ግን ቢሆነ ፈጣሪ ይመስገን ለሁሉ ነገርና ይመስገን። ይቺን ድራሷ ጤና ኑሮኝ እንደዚህ መስራት ራሱ ነሪ በጣም ትልቅ ነገር ነው። ግን ያልሞከረው ነገር የለም። እሱም ፈጣሪ ስላለ በቃ የጤና ስለሰጠኝ ነው ፈጣሪ ስላለ ነው ይቺን ቀዛሬ ራሱ እየሰራው ያለሁት። ግን አንዳንዶቻችሁ ለሰው አይምሮ ተጠንቀቁ። ሰው ቁጭ ብሎ አይደለም። እኔ ያሞከርኩት ነገር የለም። እናቴን ናፍቃኝ ለማያት ስልክ ስደውልለት እያለቀስኩ ጓደኞቼ ሳየው እያለቀስኩ ያንን ሁሉ ይማኝ ነበር። እናቴንም ለማቅረብ ይሄን አመት ሁሉ ያቺ ቀን መቼ ነው የምደርሰው ብዬ ሁሌ ማስብ ሰው ነኝ። ግን እየሞከርኩ ነው። ያልሞከርኩት ነገር የለም። እንቃችሁ እንደዚህ አትበሉኝ እና ይሄንን ቪዲዮ ኮፒ ሊንክ አድርጉልኝ፣ ሰብስክራይብ አድርጉ። ወዳችኋለሁ። በጣም ነው የምወዳችሁ።